ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ አይብን አብረን እንሰራለን። ባለፈው ጊዜ አይብን በያጎርት ሰርተን ነበር። ዛሬ ደግሞ በወተት ብቻ ከአቼቶ ጋር እንዴት እንደምንሰራ አብረን እናያለን። የተጠቀምኩት 3 ሊትር ወተት ፉል ክሬም፣ 1 ኩባያ አቼቶ ነው። ወተቱን ከጣድን በኋላ ወተቱ ሲፈላም አቼቶን መጨመር እንችላለን። አብረን እኩልም መጨመር እንችላለን። ልዩነት አያመጣም። እንዲፈላ እንተዋለን። እሳቱን መካከለኛ አድርገን እናፈላዋለን። ያፈላነው በሄድን ቁጥር እንደምታዩት እንደዚህ እየተያያዘ ይመጣል ማለት ነው። ከዛ ቀስ እያለ የምንፈልገውን ያህል መጠን እስኪያያዝልን ድረስ እንጠብቃለን። እስኪለይ ከውሃው ጋር እንደምታዩት ከውሃው ጋር እየተለየ ነው። አይቡ ደግሞ በደንብ መያያዝ ስላለበት እስከሚያያዝ ድረስ እንጠብቀዋለን እያፈላን። እዚህ ጋር ቃናው ትንሽ ቆምጠጥ እንዲል ከፈለገን ተጨማሪ ሎሚ ማድረግ፣ ጨው ማድረግ እንችላለን። ካልሆነም በሁለቱ ብቻ መስራት እንችላለን። ቆንጆ ነው የሚሆነው። እንደምታዩት በደንብ እየተያያዘ ነው። አሰራሩ ተመሳሳይ ነው። ባለፈው ጊዜ በያጎርት ስለሰራው ነው። ይሄ በወተት መሆኑ ነው እንጂ ምንም ልዩነት የለውም። በአቼቶ ፋንታ ሎሚን መጠቀም እንችላለን። በደንብ ከተያያዘ በኋላ እሳቱን እናጥፈዋለን። የጤና አዳም ቅጠል መጨመር እንችላለን። የጤና አዳም ቅጠል ያው ለቃናው እንደምታውቁት ቆንጆ ያደርገዋል። ካለን ከሌለንም እንደዚሁም ማድረግ እንችላለን። አሁን በደንብ ስለተያያዘ እሳቱን አጥፍቼው ወዲያው አጠለዋለሁ። ሲቀዘቅዝ ማጥለልም እችላለሁ። ነገር ግን አይቡ በደንብ ከተያያዘ ውስጡ ባቆየነው ቁጥር እየጠነከረ ስለሚሄድ ወዲያው ማጥለሉም ቆንጆ ነው። እንደምታዩት አሁን ቆንጆ ሆኖ ተያይዟል። በደንብ ካጠለልን በኋላ ወደ ምንጠቀምበት እቃ ውስጥ እንገለብጠዋለን። እዚህ ላይም ደግሞ በጣም ብዙ ማጥለል ወይ ደግሞ በጨርቅ ብዙ መጭመቁም ድርቅ ያደርግብናል። ደረቅ አይብ የምንፈልግ ከሆነ እንደዛ ማድረግ እንችላለን። ለስላሳ አይብ የምንፈልግ ከሆነ ግን በጣም ብዙ ሳናጠል ብዙ ሳንጨምቀው በጨርቅ ማከለኛ እንደሆነ እናወጣዋለን። እንደዚህ ፍርፍር ያለ ቆንጆ ለስላሳ አይብ ሆኗል ማለት ነው። ሰርታችሁ ሞክሮት ትወዱታላችሁ ብዬ ተስፋ አደርጋለሁ። በሚቀጥለው ጊዜ እንግዲህ በሌላ አዲስ ቪዲዮ እስከማገኛችሁ ድረስ ሰላም ሆኖልኝ ቸርን ሰንብት።